ተቋሙ እያደረገ ካለው ሪፎርም ውስጥ አንዱ ሪፎርም ተሳካባቸው ወደ ውጤት መጡ ተቋሙ ወደሚፈልገው ደረጃ እየመጣ ያለ ከሪፎርሙም በላይ ሊወሰድ በሚችል ደረጃ በንቅናቄና በስራ ውስጥ ያለ ትራንስፎርም እያደረገ ያለ ፋውንዴሽን ስለሆነ በዚህ ሁላችንም በመከላከያ ሰራዊት እና በመከላከያ ሰራዊት ሚኒስቴር መስሪያ ቤቱ አመራሮች ስም ምስጋና ማቅረብ ፈልጋለሁ። እንዲህ አይነቱ ተቋም ለዚህ ሰራዊት ቢያንሰው እንጂ አይበዛበትም የሚል እምነት አለ። እንደተባለው ከተፈጠረ ጀምሮ በርካታ ስራዎችን ሰርቷል። አሁን ደግሞ የተሻለ ስራ ለመስራት እየተጋ በተለያዩ ጉዳዮች ላይ ኢንቨስት እያደረገ ሰራዊቱ ለሀገር እየከፈለ ያለውን መስዋዕትነት የሚመልስ ባይሆን እንኳን ያለ ስጋት አገሩን እንዲያገለግል የሚያደርገው ነገ ከዚህ ቤት ሲወጣ ምን ሆናለሁ፣ ልጆቼ ምን ሆናሉ፣ ወይ ደግሞ እኔ ብሰዋ ምን ይፈጠራል ብሎ ስጋት እንዳይኖርበት ለማድረግ የተቋቋመ እሱንም በሚችለው ልክ ተቋሙና አገሪቷ በፈቀደችው ልክ እየሰራ ያለ ተቋም ስለሆነ ይህ ተቋም ለሰራዊቱ ቢያንስበት እንጂ አይበዛበትም የሚለውን ማስቀመጥ ፈልጋለሁ። ነገር ግን ደግሞ ከጀመርነው በላይ መስራት እንደምንችል ደግሞ ማሳያዎች አሉ። እዚህ ሀገር ላይ የገበያ ክፍተት ያለባቸው በርካታ የኢንቨስትመንት ኤሪያዎች አሉ። ተቋሙ ደግሞ በተለይ በአዲስ አበባ ከተማ ውስጥ ያሉ ተቋማቱን አዘምኖ ወደ የተሻለ ኢንቨስትመንት ቢያስገባ ከዚህ የበለጠ ውጤት ማምጣት እንደሚችል ቅድም ሲነሳ እንደነበረው እናውቃለን ማለት ነው። አሁን ዛሬ ያለንበት ተቋም ጨምሮ በርካታ ከዚህ በላይ መሆን የሚችሉ ለአዲስ አበባ ከተማ አጠቃላይ የቱሪስት መናኸሪያ መዳረሻ መሆን የሚችሉ ተቋማት ከእድሜያቸው ጀምሮ ከሚሰጡት አገልግሎት አንጻር በርካታ ስራ መስራት የሚችል ተቋም ነው እና ይሄ ተቋም ከዚህም በላይ አግዘነው መንግስት እንደ መንግስት ኢንቨስት አድርጎበት የሰራዊቱ መዋጮ ብቻ ሳይሆን እንደ መንግስትም ትልቅ ኢንቨስትመንቶችን መሳብ የሚችል ብንሰራበት የሚያዋጣ እንደ ሀገር ያሉ የገበያ ክፍተቶች ሊሞላ የሚችል ተቋም ስለሆነ ይህን ተቋም ማጠናከር ይገባናል የሚል እምነት አለ። ፋውንዴሽኑ ዋና ተልእኮውን የቤት ግንባታ በመገንባት በቤት ማስተላለፍና ማስተዳደር መመሪያ መሰረት የቤት ባለቤት ለማድረግ ሲሆን አንደኛው የተጀመረ ቤት ማጠናቀቅ እና ማስተላለፍ ሲሆን ሁለተኛው ደግሞ አዳዲስ ቤቶችን ገንብቶ ባለዕጣውን እድለኛ ማድረግ፣ ሌላኛው ያልተመዘገቡትን መመዝገብ፣ የተመዘገቡትን ደግሞ ማስተዳደር ሲሆን ያስተላለፍናቸው ቤቶች ደግሞ የቤት ባለቤት የሆኑት 100% ለከፈሉት የካርታ ባለቤት ማድረግ ነው። በዚህ አጋጣሚ ሊገልጽ የምፈልገው ባስተላለፍናቸው ቤቶች በተለይም በአዲስ አበባ ላይ የካርታ ዝግጅት በሙሉ አልቆ አንዳንድ ቦታ ላይ ጥቃቅን ሂደቶች ሲቀሩ አንዳንድ ቦታዎች ደግሞ ጨርሰን 100% ለከፈለው ካርታ የመስጠት ስራ የምንጀምር ሲሆን በዚሁ መድረክ ለአብነት የምንሰጥ ይሆናል።